ሁላችሁም ተረጋግታችሁ ባላችሁበት አረፍ እንድትሉ በአክብሮት እንጠይቃለን ይህን ሽልማት እንድንሰጥ እባካችሁን እንዴት አመሻችሁ የመጨረሻው ላይ ደርሰናል ይሄ የዋንጫ ነው የሚመስለው በጣም ደስ ይላል እኔ እንግዲህ ላለፈው 2 አመት የቲክቶክ ክሬቲቭ አዋርዶችን አሸናፊዎቹን ሸልም ያለው የዛሬው ደግሞ በጣም የተለየ ነው በጣም ነው የሚያምረው በጣም ደስ ይላል ከፍተኛ ሰስፔንስ ያለበት ነው እንግዲህ አሸናፊው እዚህ ፖስታ ውስጥ ነው ያለው ይከፈት በሉ አንድ ላይ TikTok Creator of the Year for the G Power TikTok Creative Awards of 2025 to be announced in 1, 2 የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations! እባካችሁ ባላችሁበት ቦታ ላይ እንድትቀመጡ እባካችሁ እንድትረጋጉ በአክብሮት እንጠይቃለን። አዶናይ እንኳን ደስ አለህ። በዛሬው ቀን 1 2 3 4 ጊዜ አሸንፏል። ለተከበራችሁ ሸላሚዎቻችን እስካሁን ድረስ አብራችሁን ለቆያችሁ እንግዶቻችን እጅግ በጣም አድርገን እናመሰግናለን። አዶናይ እንኳን ደስ አለ። ቲክቶክ ክሪኤተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሪኤቲቭ አዋርድስ 2025 አሸናፊ አዶናይ። እንኳን ደስ አለ አዶናይ። ሁላችሁም እንድትቀመጡ በአክብሮት እንጠይቃለን። ከመድረክ አካባቢ እንድትርቁ ሁላችሁም ተረጋግታችሁ ባላችሁበት ሆናችሁ እየቀረጻችሁ ሂደቱን እንድትከታተሉ በአክብሮት እንጠይቃለን። እባካችሁ አረፍ አረፍ በሉልን። ስነ ስርዓቱን በአማረ ሁኔታ ጀምረን በአማረ ሁኔታ እንድንጨርሰው ሁላችሁ ተወዳዳሪዎች እስካሁን ድረስ የነበራችሁ በተለያየ ዘርፍ ያላችሁ እጩ ተወዳዳሪዎች እንዲሁም አሸናፊዎች እስካሁን ድረስ ለነበረው ዘርፍ በሙሉ እናመሰግናለን። እንኳን ደስ አላችሁ። የመኪናውንም ሽልማት ከኢትዮጵያ መስራችና ስራ አስኪያጅ አቶ አዶኒክ እየተቀበለ ይገኛል። እንኳን ደስ አለ አዶኒ። First of its kind, an award of a first of its kind by Ethiopia Technology. Adonai is receiving the key for his car for winning the TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations to Adonai. Shagit! Shagit! ሰግጠናል፣ ደርሰንበታል። የታባቱ በጣም ደስ ብሎኛል ከምታስቡት በላይ ማለት ነው። ሁላችሁም እንድትረጋጉ በአክብሮት እንጠይቃለን። ተረጋጉ፣ አይዞህ። TikTok Creator of the Year. እሺ ዲቻ ቦይስ ነፃነት አክበረት ወደ መድረክ እንድትወጡ ፈልጋለሁ። ናፒ የታለ? ቅዱስ ና ወደዚህ። ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ በሉ። እንኳን ደስ አለህ አዶናይ ቲክቶክ ክሪኤተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሪኤቲቭ አዋርድስ አሸናፊ። ጓደኞቹ እንዲሁም ደጋፊዎቹ ዲቻ ቦይስ ነፃነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አለ። እንኳን ደስ አላችሁ ሁላችሁንም። በመቀጠል ሁላችንም ተያይዘን
ወደ መኪናው እናመራለን ማለት ነው። ተያይዘው እንደመጡ በመኪና ይመለሳሉ ማለት ነው። ሁላችሁ ተነሳለች። ቴሉ ከኋላው ቴንክ ነይ ሰግጥ 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 ሰግጥ። እሺ ድምፄን አትቻለሁ እየጮኩኝ እንግዲህ ይኸው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱን ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ ፈልጋለሁ። 25,000 አረጋውያንን ማገዝ ፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደምደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥ ፍምስ ቱር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁ እንድትቀይሩ ነው። ቲክቶክን እንድታሸንፉ ነው። ስግጥ ፍምስ ቱር ጠብቁ። እወዳችኋለሁ። ቴንክ ዩ ሶ ማች። ቲክቶክ ክሬተር ኦፍ ዘ ይር የ2025 አሸናፊ ይሆናል። እንኳን ደስ አለ። ሁላችሁም ጥሪያችንን አክብራችሁ እዚህ ስለተገኛችሁ ከልብ እያመሰገንን ይህ የ2025ቱ የጂ ፓወር ቲክቶክ ክሬቲቭ አዋርድን በይፋ ዘግተነዋል። ሁላችንም ወደ መኪናው አዶናይ ወደ መኪናው እሺ፣ ሁላችንም በአዳስ እንገናኛለን። ዝግጅታችንን በአማረ ሁኔታ ጀምረን በአማረ ሁኔታ ያጠናቀናል። አሸናፊዎች እንኳን ደስ አላችሁ። እጩዎች በሚቀጥሉት ውድድር ዓመታት ደግሞ አሸናፊ ሆናችሁ ትመጣላችሁ ብለን ተስፋ እናደርጋለን። ሁላችሁ በሰላም ለሸላሚያችን ለምናደንቀው ለምናከብረው